እኔ የዓለም ወንድ ሁሉ ቢሰማው ደስ የሚለኝ የዓለም ሴት ሁሉ ቢሰማው ደስ የሚለኝ አንድ ነገር ልንገር፣ በሰጠው ልክ የምትወደድ ከሆነ ልክ አይደለም። ያልሰጠው ቀንስ በሰጠውት ልክ ነው የምትፈለገው። እናትህ የምትወድ ወላጆች ቤተሰቦች በሰጠው ልክ ነው። መስጠትን ብታቆም ፍቅሩ ይቆማል። ያ ጤነኛ ፍቅር አይደለም። አደራችሁን ልጆቻችሁን የምትወዱ ሰዎች ራሱ ይሄ ልጆችህን አታስለምድ። ኬክ በገዛኸው መጠን እንድትወደድ አታስለምድ። ሳይክል በገዛኸው መጠን ወጪ ባረከው መጠን እንድትወደድ አታስለምድ። ያ በጣም አደገኛ ነገር ነው። በጣም አደገኛ። አለበለዚያ ነገ አትፈለግም። ይሄ በሰጠሽው ልክ በቃ ለመወደድ ብላ በቃ ኦቨር ነፃነት ለልጆች ይሄ ኖ። ሚስትህንም ኢንቨስት ባረክባት ልክ ብቻ የምትወድ መኪና ኖ፣ እሱ ጤነኛ አይደለም። ካንተ ጋር ፍቅር የላትም ነው በቃ። ይሄ አላት መውደዱ አላት፣ ትወዳለች፣ ጥያቄ የለውም፣ ታፈቅራለች፣ ጥያቄ የለውም። ብዙ ፓርቷ ግን ምን ላይ የተመሰረተ ነው? ይሄ በቃ ትቀበላለች፣ ከዛ በኋላ ትሰጣለች። ኦፍ ኮርስ ሰጥቶ መቀበል ነው። ነገር ግን መዋሃድ አለብሽ ከባለቤትሽ ጋር። የባለቤትሽ ኪሳራ እንደ ኪሳራሽ፣ የሱ ጭንቀት እንደ እኔ የእውነት ተጨናንቃችሁ የምትሰጡኝ ገንዘብ ምን ያደርግልኛል? በጣም ተጨናንቀ ቆስለ የምትሰጡኝ ገንዘብ ምን ያደርግልኝ? ቢቀርብኝስ? ተጨናንቀው የሚገዙልኝ ነገር ምን